ነገሩ እየተጋጋለ አዳዲስ ነጥቦች እየተነሱበት ይገኛል። ገለቴ እነሆ የኔ እውነት የኢትዮጵያ ሕዝብ ይፍረደኝ ብላ እያለቀሰች ከተናገረች ወዲህ ብዙ ሐሳቦች ተነስተዋል፣ መግለጫዎች ወጥተዋል፣ በርካቶች ተነቃንቀዋል። በመጨረሻም ይሄው ንብረቴን ዘረፈኝ ያለችው የቀድሞ ባሏ በትናንትናው ምሽት በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ታውቋል። ከነዚህ ሁሉ ባሻገር ግን የባሏ ቤተሰብ ነኝ የኛንም እውነት ስሙን በሚል መልእክቱ ብቅ ያለው ግለሰብ ከገለቴ ተቃራኒ የሆኑ ነጥቦችን በመያዝ እንዲህ ታይቷል። ለመሆኑ ነጥቦቹ ምንድናቸው? እኛንም ስሙን የሁለቱንም ጉዳይ ሳትሰሙ አትፍረዱ ብሎ የተናገራቸው ዝርዝር ነገሮችስ እንዴት ያሉ ናቸው? ምን ያህል አሳማኝ ነጥቦችስ ናቸው? የገለቴ ባለቤት እሷ ጋር ከተለያየ በኋላ ብዙ መከራ አሳልፏል፣ እያሳለፈም ይገኛል ያላቸው ነገሮችስ ምንድናቸው? በእንዴት ያለ ሁኔታ ላይ ኖሯል? ዘመዱ የተናገራቸው ነጥቦችን በዝርዝር እንንገራችሁ። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። እኛንም ስሙን በማለት በትናንትናው ምሽት ብቅ ያለው የገለቴ የባሏ ዘመድ ነኝ ያለውን ግለሰብ የተናገራቸውን ሐሳቦች ጠቅልለን በተከታዩ እናደርሳለን። እስከ መጨረሻው ከኛ ጋር ሁኑ። አትሌት ገለቴ ቡርቃ ነገር አወዛጋቢ ሆኗል። ወደ ሚዲያ በመምጣት ባለቤቴ በነበረ ሰው ሙሉ ንብረት የተዘረፈ ብላ ከተናገረች በኋላ ነገሩ በበርካቶች ዘንድ አነጋጋሪ ከመሆኑም ባለፈ ፍትህ ለገለቴ እያሉ የሚጮሁ ኢትዮጵያውያን ከገለቴ ጎን መሆናቸውን ተመልክተናል። ከዚህም ባለፈም በርካታ የሀገራችን ሚዲያዎች ነገሩን ከፍተኛ ትኩረት ከመስጠታቸው በተጨማሪ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ እስከ ማውጣት የደረሰበትን ሁኔታ ቀደም ብለን ነግረናችሁ ነበረ። ፌዴሬሽኑ በመግለጫው በሚያስፈልጉ ነገሮች ሁሉም ከገለቴ ጎን እንደሚሆን በማንሳት እንዲህ ያሉ ችግሮች በገለቴ ላይ ብቻ ሳይሆን በሌሎች አትሌቶችም ጭምር የሚደረጉ ውስብስብ ጥቃቶች መሆናቸውን ጠቅሷል። ጥቃቶቹ የአትሌቶቹን ገንዘብ ከመዝረፍና ከማወናበድ ባለፈ ጾታዊ ጥያቄዎችም የታደለ ቤተሰብ ነኝ ያለው ይሄው ግለሰብ እንደተናገረው ከሆነ ገለቴና ታደለን ቀደም ሲል ጀምሮ ሁኔታቸውን እንደሚያውቅ ይጠቁማል። ሁለቱ ሰዎች በሚሊኒየም አካባቢ ትዳር መመስረታቸውን በመግለጽ በጮኝነት በነበሩበት ወቅት አንድ ሁለት ጊዜም አብረው እንደተመለከታቸውም ተናግሯል። በወቅቱም ወደ ትዳር ሲያመሩ ሁለቱም ተዋደው እንደነበር በመጠቆም በዚያም ጊዜ እኔ ግን ከሀገር ውጭ ስለነበርኩኝ ሰርጋቸው ላይ አልተካፈልኩም ይላል። እንደ ማንኛውም ሰው ተዋደው ተጋብተው በሰላም እየኖሩ የነበረ ቢሆንም በመሃል ግን ችግሮች ተፈጠሩ በማለት ይቀጥላል። ያኔ ታዲያ እኔ ራሴ እንደ ሰው ሀገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬ ነበር ይላል። ከዚህም በተጨማሪ ጣሊያን በነበርኩበት ጊዜም ያን ጊዜም እነሱ ጣሊያን መጥተው ስለነበረ ያሉበትን ችግር በተናጠል በመነጋገር እዚያው ከምትኖረው እህቴ ጋር ሆነን ለመፍታት ሞክረናል። ነገር ግን አልተሳካም ነበርናም በመጨረሻም መለያየታቸው እውን ሆነ በማለት ሐሳቡን ይጨምራል። ይሄው የታደለ ቤተሰብ ሐሳቡን ይቀጥላል። በእርግጥ ታደለ ታክሲ ሹፌር ነበርም። ሰፈራችን ስቴዲየም አካባቢ ስለነበር በሆነ አጋጣሚ ተገናኙ። ያኔ ታክሲ ነዳ ነበርም። ከዚያም ፍቅር መሰረቱ፣ አብረው የሚኖሩ ነበርም። ይህን ካለ በኋላ አሁን ስላለው ችግር አለፍ ሲልም የኛ እውነት ይህ ነው ብሎ የሚጠቁመውን ሐሳብ ይቀጥላል። ታደለ አሁንም ታክሲ ሹፌር ነው ይላል። እንደተባለው 10 ቤትና 4 መኪና ሸጧል እንደሚለው ሳይሆን እኛ ወንድማችንን እየደጎምነው እንደምንኖር ነው የምናውቀው ሲል ነው ያልተጠበቀም እስካሁንም ከሰማናቸው የገለቴ ሐሳቦች ተቃራኒ የሆነ ነገር የተናገረው። አይደለም የሷን ገንዘብ ወስዶ ሊበለጽግ ይቅርና ጣሊያን ከምትኖረው እህታችን ጋር በጋራ በመሆን እየደጎምነው ነው የሚኖረው ሲል አክሏል። ገለቴ ጀግና አትሌት መሆኗን እናውቃለን። ነገር ግን ሰው የቤትና የአደባባይ ባህሪው እንደሚለያየው ሁሉ ገለቴም ሜዳው ላይ እንደምትታየው ላትሆን ትችላለችናም ዝም ብሎ መፍረድ ጥሩ አይደለም ብሎ ያልተጠበቀ ሐሳቡን ዘርግፎታል። በዚህ ብቻ አላበቃም። ልጁ በዚህ ጉዳይ ከሚገባው በላይ ዋጋ ከፍሏል፣ ብዙ ጊዜም ታስሯል የሚለው ይሄው ቤተሰቡ እውነት ባልሆነ ክስ ነበር የታሰረው ሲልም ጨምሯል። አክሎም ሁሉም ክሶች ፍርድ ቤት ውድቅ ሆነዋል፣ ምስክር ተብለው ቃል የሰጡ ሰዎችም ዋሽተናል እያሉም ነበር። በዚህም
ፋይሎቹ እየተዘጉ ቆይተዋል ሲልም ጨምሯል። የቀረቡበት ክሶች በሙሉ አንድ ሰው ሊሸከማቸው የሚችላቸው አይደሉም። በዚህም ወንድማችን ባለማበዱና በጤና በመኖሩ እግዚአብሔርን እናመሰግናለን ብሏል። አስከትሎም የእውነት ገለቴ ቤት ቢሸጥባት ከባድ ችግር ሊፈጠር ይችል ነበር በማለት ሌላ ባህሪ አላት የሚል ድምዳሜ ለመስጠትም ይሞክራል። በዚህም ገለቴ አይደለም ቤትን ያክል ነገር ሊሸጥባት ቀርቶ 10 ብር ያለ ፈቃዷ እሷ ያላሰበችው ነገር ቢደረግ እንኳን ቤት ይቃጠላል ሲል ቃል በቃል ተናግሯል። ይህንን የተመለከቱ አስተያየት ሰጪዎች ነገሩን እየተቹ ሐሳቡም የመጣው የገለቴን ጉዳይ ለማስተባበል የተሰጠ ነው በሚል እየተነጋገሩበት ይገኛሉ። እናንተ ስታስቡት ባል ያለ ሚስቱ ዕውቅና 8፣ 9 ወይ 10 ቤት ይሸጣል በሚል የጠየቀው የታደለ ቤተሰብ እኔ ለሽምግልና በሄድኩበት ሁሉ እሷ ስለ ገንዘብ አንስታ አታውቅም፣ ንብረት ሸጦብኛልም ብላኝ አታውቅም፣ ይልቁንም ሌሎች ነገሮችን ታነሳብኝ ነበርም፣ ጥቃቅን የባልና የሚስት ችግሮችን ትጠቁመኝ ነበርም ሲል ነው ተናገረው። በዚያ ጊዜ በጧት ተነስቶ መኪና አስነስቶ ለልምምድ ስትወጣ አብሯት በመውጣት ወደ ልምምድ ቦታ በመውሰድ ከዚያም በመመለስ እረፍት ስታደርግም በመጠበቅ እንደገና መሄድ ወደምትፈልግበት ቦታ ሁሉ በመውሰድ እሷን በማገልገል ኖሯል። በወቅቱ እናቱን ለመጠየቅ እንኳን ጊዜ አልነበረውም በማለት ጨምሯል። ሐሳቡን የሚቀጥለው ዘመዱ በኋላ እንደማንኛውም ባልና ሚስት መስማማት አልቻሉም። ለሕይወት አደጋ የሚፈጥር ነገር ሆኖ ተገኘም። እሱም የጤና እክል ገጠመው። በዚህም ምክንያት እሷ እንዳለችው ጸበል እስከ መሄድም ደረሰም። በሷም በእኛም በኩል ያለው ቤተሰብ ብዙ ሞከረ፣ ግን አልሆነም፣ ተለያዩ ብሎ ተናግሯል። የገለቴ ባለቤት ዘመድ ነኝ በሚል ከኛ በኩል ያለውን እውነት ስሙን በማለት የተናገረው ይኸው ሰው እነሱ ከተለያዩ በኋላ ታደለ ብዙ ጊዜ ታስሯል፣ ተተኩሶበትም ያውቃል። ከረጅም ጊዜ በፊት ታስታውሱ ከሆነ መኪናው በጥይት ተበስቶ እኔም ሸራ አድርጌላችሁ ነበር ብሏል። እስካሁን ባለፉት 7 እና 8 ዓመታት ክርክር ላይ እንደነበሩ በመጠቆም ነገሩ ከሽምግልና እስከ ፍርድ ቤት ያውም ከታችኛው እስከ ላይኛው ፍርድ ቤት ጉዳያቸው እንደታየም ተናግሯል። ሁሉም ታይቶ ግን እሱ የበታች ሆኖ እንዲኖር ከማድረግ ባለፈ ሰውየው ጥፋተኛ ሆኖ አልተገኘም። ሰውም የሁሉንም ጉዳይ ሳይሰማ ለምንድነው ለመፍረድ የሚቸኩለው? እሱስ ዜጋ አይደለም ወይ? በማለት ይኸው ቤተሰብ ጥያቄ ጠይቋል። ይህ ሐሳብ ከተነገረ በኋላ አንዳንዶች በጉዳዩ ግራ የተጋቡና እውነታው የቱ ነው ብለው መሃል ላይ የተቀመጡ ቢመስሉም ሌሎች ደግሞ የገለቴን ሐቅ ለማጥፋት የመጣ ሐሳብ ነው ብለው ትችት ያቀረቡበት አስተያየት ሰጪዎችን ተመልክተናል። እኛም የወጡትን አዳዲስ መረጃዎችና ሐሳቦች እንድትሰሟቸው በማሰብ እንዲህ አዘጋጅተን አቀረብንላችሁ። የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ከዚህ ቀጥሎ የሚወጡ አዳዲስ መረጃዎችን እንዲህ ወደ እናንተ እንደምናደርስ በመናገር በዚሁ እናበቃለን። መልካም ጊዜ ለሁላችን።